ተመሳሳይ ጾታ ጋብቻ አሜን ብለህ ትቀበላለህ? ኢየሱስ ኢየሱስ ትላለህ። ኦኬ ተመሳሳይ ጾታ ጋብቻ ጌ የሆኑ ሌዝቢያን የሆኑ ሰዎች ቸርች ውስጥ እያገለገሉልህ እንዴ? ቀጣይ እኮ ምንም ጥያቄ የለም እኮ። ቀጣይ ምንድን ነው የሚሆነው? ቅዱስ ቁርባንን የሚያቀብሉት እነሱ ናቸው። ቅዱስ ቁርባን ካን ዩ ኢማጂን? ኦኬ ለዚህ ነው ቤተክርስቲያን ላለመሆናቸው ማሳያ ራሱ አንዱ ይሄ ነው። እግዚአብሔር በዚህ መልኩ ባይዘው ያጋልጣል። በቃ ቸርች የሱ ቸርች ጭራሽ ቸርች የሚለው መጠሪያ ይዛሉ። ራሳቸውን ቤተክርስቲያን ብለው የክርስቲያኖች ቤት ብለው ስም ማውጣት ከፈለጉ በእርግጥ አንከለከልም፣ ግን ላለመሆናቸው ማሳያው ይሄ ነው ጋይስ። ኦኬ ላለመሆናቸው ማሳያ እነሱ ብቻ አይደሉም። እዚህ ቪዲዮ ላይ እንዳየነው ዩናይትድ ሜቶዲስት ቸርች አለ፣ ኢቫንጀሊካል ሉትራን ቸርች ኦፍ ኢኤልሲኤ ካልተሳሳትኩ፣ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ኢኤልሲኤም አለ። አሁን እነዚህ በቁጥር ራሱ ቀደም እዛ ቪዲዮ ላይ ታችሁ ከሆነ ካልኩሌት ስናደርግ ኦልሞስት 20 ሚሊዮን ሜምበር ያላቸው ናቸው። ሜምበር ጴንጤቆስጣል ውስጥ ከተገባ ጋይስ በተለይ ወጪው ዓለም ላይ አፍሪካ ውስጥ የሚገራረም ቁጥር ነው የምታገኙት። የሚገራረም ቁጥር። እነዚህ እኮ ኦፊሻሊ እንደ ቸርች አሜን ብለው ተቀበለው በቃ በስርዓቱ ያስቀመጡ ናቸው። አሁን ትልቁ ችግር ምንድነው? ኢትዮጵያ ውስጥ ካሉ ቸርቾች ጋር ያላቸው ግንኙነት። አሁን መሰረተ ክርስቶስ ሰሞኑን ሆይ ሆይ ምናምን ተባለ እንጂ ኢቭን ለምሳሌ እነ ዶክተር ማን አንቶኒዮስ ነው የሚባሉት ላይክ በስርዓት ራሳቸው ያዩት ምናምን ነገር ኦፊሻሊ ዩቲዩብ ላይ ወጥተው ምናምን ነገር የተናገሩበትን ቪዲዮ ኤኒዋን ካን አክሰስ ኢት ምን ያህል ሰዎች ተመሳሳይ ጾታ ጋብቻ ውስጥ ምናምን ያሉ ሰዎች ምናምን ነገር ምን ያህል እየተበራከቱ እንደሆነ ኢትዮጵያ ውስጥ ያሉ የወንጌል አማኞች ተብለው ወንጌል አማኝ ፕሮቴስታንት ቸርች ውስጥ ኦኬ። አሁን ቅድም ቪዲዮ ላይ እንዳሳየዋችሁ ኤገስት የስነ መለኮት ኮሌጅ አለ። ኦኬ እኔ እንደሰማሁትም ከሆነ ቅድም ያሳየዋችሁ ቪዲዮ ላይ ምንድነው ኤገስት የስነ መለኮት ኮሌጅ ማለት እንግዲህ ፕሮቴስታንቱ ዓለም ላይ ስነ መለኮት ትምህርት ያስተምራሉ የሚባሉ ሰዎች የሚወጡበት ነው። ያንን ሁላ ከጀርባ ሆነው ፈንድ የሚያደርጉት እነዚህ ግሩፖች ናቸው። ለምሳሌ ቀደም ያሳየናቸው ቪዲዮ ላይ ያያችኋቸው ሶስቱ ግለሰቦች ከኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ከስዊድን ሉትራን ቸርች ምናምን የመጡት ግለሰቦችን ስትመለከቱ ለምን የተጋበዙት ጋይስ? ምርቃቱ ላይ ለምን የተጋበዙ ይመስላችኋል? ለምን የተጋበዙ ይመስላችኋል? ምርቃቱ ላይ ዋና የተመሳሳይ ጾታ ጋብቻ አቀንቃኞች የኤገስ ስነ መለኮት ምርቃት ላይ ለምን የተገኙ ይመስላችኋል? ቢኮዝ ከጀርባ እነርሱ ፈንድ የሚያደርጉት እነሱ ናቸው። የስነ መለኮት ትምህርት ቤቱን እንዲህ ብላችሁ አስቡት። የስነ መለኮት ትምህርት ቤቱን ከጀርባ እነሱ ከሆነ ፈንድ የሚያደርጉት ስለዚህ አይዲዮሎጂው እነሱ በሚፈልጉት መልኩ ነው ማለት ነው። እዛ ትምህርት የሚሰጠው እነሱ በሚፈልጉት መልኩ ነው ትምህርት የሚሰጠው። ስለዚህ ከዛ ትምህርት ቤትም ሆነ ምንም የሚወጡ አገልጋዮች ሞስት ኦፍ ዘም በቃ እንደዚህ አይነት ማይንድ ሴት እየያዙ ነው የሚወጡት። ህዝብ ውስጥም ይሄን ነው የሚረጩት። ኦኬ ስለዚህ በፕሮቴስታንት የተለያዩ ቸርቾች ውስጥ ያላችሁ ሉተራንም አሁን መካነ ኢየሱስ እንደዚህ ይባላል። ቀደም እንዳያችሁት ነው እነ ዶክተር ዮናስ ይገዙ ማለት እንግዲህ የመካነ ኢየሱስ ቤተክርስቲያን ፕሬዚዳንት ናቸው። የቃሊዮት ቸርች ፕሬዚዳንት እዛ ቦታው ላይ ተገኝቷል። የወንጌላውያን አብያተ ክርስቲያናት ፕሬዚዳንት ተገኝቷል ቦታው ላይ። ከነዚህ ሰዎች ጋር እንግዲህ እንኳን ደህና መጣችሁ ምናምን ተባብለው ማለት ነው። አንድ ሰው ለምሳሌ ምን ሊል ይችላል? እንደው እቺ ማምለጫ ነገር አለች የሆነ አንዳንድ ሰዎች ጋር ጋይስ ይሄን ብለን ስንናገር በሽታ እንደሆነ እናውቃለን። ኦኬ ይሄ ተመሳሳይ ጾታ ጋብቻ ኦር ምናምን ነገር ይሄ ጌይ መሆን ሌዝቢያን መሆን አሁን ውጭው ዓለምማ ተውት፣ በእግዚአብሔር ስም ተውት። ይሄ ትራንስ እየተባለ ምን እየተባለ አሁን ምንም የማይባል ነገር አለ። በቃ ተለጥጦ ኧረ በስመ አብ ስንት ነገር ነው ያለው። እና እንደውም አንድ ቪዲዮ እያየሁ ነበር፣ በጣም ያሳቀኝም ቪዲዮ በተለይ እነዚህ ትራንስ ላይ ምናምን በጣም እየተለጠጠ ከመምጣቱ የተነሳ የውሃዴ ሜቢ እሱን ቪዲዮ አይተው ከሆነ አንድ ቪዲዮ የሆነ ሱፐርማርኬት ውስጥ ምናምን ነገር አንድ እንትን አይታል የውሃዴ አንድ ቪዲዮ በጣም ያሳቀኝ ቪዲዮ ስለሆነ ነው ትንሽ ቆይቶ ብሏል ካየሁ። ጋይስ አለው አይደል? ማውራት አችልም። እሺ አንተ ሰውዬ ምን መሰላችሁ ጋይስ የሆነ እንደዚህ አይደንቲፋይ ያደርጋሉ የሚለው ነገር ውጭው ዓለም ያላችሁ ሰዎች በደንብ ታውቁታላችሁና አንዱ ገብቶ ምናምን ነገር ካሜራ እየቀረጸ ነው እና ላይክ መጣና የአይ ቲንክ ሱፐርማርኬት ውስጥ ያለው ሰውዬ መሰለኝ እዚህ ውስጥ ካሜራ መቅረጽ አችልም ብሎ እንትን ሲለው ውጣ ምናምን ሲለው እኔም እንደ ካሜራ ነው አይደንቲፋይ ማድረገው አለው። ከዛ ምን ያድርገው
የምር ትክክለኛ እንትን ነው የምላችሁ። ምን ያደርገው በቃ ይሄ በቃ እግዚአብሔር ክቡር የሆነው ፍጥረት እግዚአብሔር የፈጠረውን ክቡር የሆነው ፍጥረትን በቃ እንደው ወደ እንስሳነት የመቀየር ነገር እና አውሮፓና አሜሪካ ላይ ይሄ ነገር ምንም እነሱ መቃወምና እነሱ ልክ አይደለም ማለት ነው በዚህ ሰዓት የሚያስቀጣው ያ ነገር አፍሪካ ውስጥ መጥቷል። ኦኬ ወደኛም ሀገር እየመጣ ነው እየገባ ነው በደንብ እያየነው ነው። ኦኬ ከነዛ ውስጥ ደግሞ አንዱ መግቢያና ማስፋፊያ መንገድ ይሄ ነው። ይሄው ቪዲዮን አይታችኋል። መሰረተ ክርስቶስ ላይ ማፕን ያደረገው ይሄ ነው ኤግዛክትሊ። መሰረተ ክርስቶስ እንግዲህ ቤተክርስቲያን ራሷ ምንድነው የምትለው? ቸርች። እሱ ቪዲዮ ነው። Oh, he's not filming. He identifies the camera. We just. ይሄም ደግሞ በሌላ መልኩ ነው አትቀረጹ ምናምን ሲላቸው አይ እንደ ካሜራ ነው ራሱን አይደንቲፋይ የሚያደርገው ምናምን ነገርና በሽታ እንደሆነ አንደርስታንድ እናደርጋለን። ኦኬ በሽታ እንደሆነ አንደርስታንድ እናደርጋለን። በሽታ ነው። ኦኬ ይሄ በጣም ፈውስ የሚፈልግ በሽታ ነው። እግዚአብሔር ሁሉንም እንደዚህ አይነት ነገር ውስጥ ያሉ ሰዎችን ይፈውስ፣ እውነት ለማውራት ይፈውስ። ነገር ግን ትልቁ ችግር ምንድነው? ቸርቾቹ ፕሮቴስታንት ውስጥ ያሉ ቸርቾች ለእንደዚህ አይነት ነገር በጣም በርከፋቸው ሆነዋል። በጣም በርከፋቸው ነው። በጣም በርከፋቸው ነው። ዋና የሚባሉ እንግዲህ ኢትዮጵያ ውስጥ ያሉ ቸርቾች ናቸው። አሁን ቀደም እዛ ቪዲዮ ላይ ተመልክታችሁ ከሆነ እንዴ መካነ ኢየሱስ እነ ቃለ ሕይወት አሁን ደግሞ መሰረተ ክርስቶስ እንዴ ከዚህ ነገር ጋር አታች እየተደረጉ ያሉ ቸርቾች ጴንጤቆስታሎቹን ተዋቸው። ዋናዎቹ ናቸው ኢቭን እየተገናኙ ያሉት ከእንደዚህ አይነት ነገር ጋር ኦኬ ዋናዎቹ ናቸው። ስለዚህ ቀጣዩ ምንድነው የሚሆነው ከተባለ ቸርቿን ሊድ የሚያደርጉ ፕሬዝዳንቶች ምናምን ከእንደዚህ አይነት ሰዎች ጋር ስትሮንግ የሆነ ኮኔክሽን ካላቸው ኦኬ የሥነ መለኮት ትምህርት ቤቶችን በዚህ ደረጃ መቆጣጠር ከቻሉ እነዚህ ሰዎች ስለዚህ ምዕመኑም ሆነ ምንም ስለዚህ ኢትዮጵያ ውስጥ ያሉ እነዚህ የምንላቸው መካነ ኢየሱስ ቃለ ሕይወት ምናምን የሚባሉ ቸርቾች የጊዜ ጉዳይ ነው እንጂ ከተወሰነ ጊዜ በኋላ ምንም ጥያቄ የለውም። ነብይ እንዳትሉኝ ከተወሰነ ጊዜ በኋላ ይሄን ዓመት አይደለም ከተወሰነ ጊዜ በኋላ ምንም ግልጽ ነው እንደዚህ አይነት ነገሮችን ኦፊሻሊ አክሰፕት የማድረግ እድላቸው በጣም ከፍተኛ ኦኬ በጣም ከፍተኛ እና እንደው ለሁሉም እግዚአብሔር ማስተዋል ይስጥ። እውነት ለማውራት ግን አሁን በዚህ ነገር ውስጥ ሁለት ነገር እንድታስተውሉ ነው የምንፈልገው። አንደኛ እውነት እንደው እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እግዚአብሔር አምላክ እንደው በቃ አይናችሁን ይግለጥላችሁ። እኔ ምንም ማለት ኦኬ አይናችሁን ይግለጥላችሁ። ኦኬ ጌታ ከዚህ በላይ ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ በምን መንገድ ሊያሳያችሁ እንደሚችል እግዚአብሔር ያውቃል። ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ ከዚህ በላይ በምን ሊያሳውቃችሁ እንደሚችል አላውቅም። ኦኬ በምን መልኩ እንደሚያሳውቃችሁ አላውቅምና አንዳንዴ አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ ምናምን የሚለው ትንቢት የእርሱ ትንቢት መፈጸሚያ እንዳትሆኑ ጥንቃቄ ይፈልጋል እግዚአብሔር በሚያውቀው እና እግዚአብሔር ይደርስላችሁ። ያው እኛ ኢትዮጵያውያን እንደ ከልቸር ምናምን ነገር እንደዚህ አይነት ነገር ላይ ኦፍ ኮርስ እንቃወማለን እንላለን፣ ግን ቀስ በቀስ ነው ነገሩ የሚገባው። ቀስ በቀስ ነው እየገባ ያለው። ኦኬ ቀስ በቀስ ነው እየገባ ያለው፣ የሚገባው ቀስ በቀስ ነው። ስለዚህ we should be careful እና ደግሞ እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እንደው በቃ እኔ አሁን እንደዚህ አይነት ቸርች ውስጥ ምናምን ሄዶ ራሱ ኦኬ አምልኮ ምናምን እንዴት እንደምትፈጽሙ ራሱ አላውቅም። እንዴት እንደዚህ አይነት ቸርቾች ውስጥ ራሱ ሄዳችሁ ህብረት እንደምታደርጉ አላውቅም። ኦኬ ስለዚህ ራስን ዞር ብሎ ማየት ያስፈልጋል። ሜቢ ዮሐዴ ማውራት የምትችል ከሆነ እንደው ይሄ ማውራት የምትችል ከሆነ ይሄ እምነት ብቻ አልኩኝ ሶሪ ይሄ ድነት አይጠፋም ወይ ደግሞ ሳልቬሽን አይታጣም የሚለው ትምህርት አሁን ዮሐዴ እንደምናውቀው ማውራት ትችላለህ? አንዴ ኮንፊርም አድርገኝ። ረጅም ሰዓት ካወራው በኋላ በኮሜንት ከምታሳውቀኝ ትችላለህ ማውራት? እችላለሁ። ኦኬ እና ሜቢ ምንድነው አንዳንድ ነገሮች ያው ትምህርቶች ናቸው። ትምህርቶች ሰዎችን ወደ ስህተት ጎዳና እንዲሄዱ ባይዘው ትምህርቶች በጣም ባለፈው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንስተን ነበርና ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ለራስና ለትምህርት ተጠንቀቅ የሚሰሙህንም ራስንም ታድናለህና ብሎ ሲነግረው እንመለከታለንና ሜቢ ዮሐዴ እነዚህ once saved always saved ድነት አይታጣም የሚለው ትምህርት አሁን እንደምናውቀው በጣም ብዙ ፕሮቴስታንቱ ዓለም ውስጥ ጴንጤ ውስጥ ምን ውስጥ በጣም እየተስፋፋ ያለ ትምህርት ነውና ይሄ ትምህርት በራሱስ እንደዚህ አይነት ነገሮች እንዲስፋፉ ሰው ሬክለስ ሆኖ ኬርለስ ሆኖ እንዲኖር በር አይከፍትም ወይ ዮሐዴ? እስቲ እዚህ ነገር ላይ ሐሳብ ስትበት።
ያ ቃል የታሰማልን ጋዲ አሪፍ አድርገ አብራርተው ነበር። ባይዘዌ ይሄ የጋዲ ቪዲዮ በጣም ብዙ ነገሮችን የያዘ ምናምን ስለሆነ ደግማችሁ ምናምን ብታዩት አሪፍ ነው። ኦኬ ትንሽ ቆየት ብሏል ከተሰራ፣ ግን አሪፍ ነገሮች ማሳያ ነው። በጊዜ ካልተጠነቀቅ ምናምን በጣም ትልቅ ችግር ውስጥ ሀገራችን ውስጥ የሚያስገባ ነገር ነው እና ይሄ ነገር ባለፈውም አይ ቲንክ ከዮኒ ማኛ የሆነ ፕሮቴስታንት ሲያወራ ወደ ኢትዮጵያም ከገባ የሚገባው በፕሮቴስታንት በኩል ነው የሚል ሀሳብ አንስቶ ነበር ዮኒ ማኛና ትክክል ነው፣ እውነት ለመናገር ማለት ነው። ይሄን ጸያፍ ተግባር ከገባ ወደ ኢትዮጵያ የሚገባው በዚህ ትምህርት የተነሳ፣ ምክንያቱም ፕሮቴስታንቲዝም በራሱ እንደነዚህ አይነት ለኃጢአት ከባባድ ኃጢአቶች ለመስራት ትምህርቱ ስለሚጋብዝ ማለት ነው። ኦኬ ትምህርቱ ይጋብዛል። ታስታውሳላችሁ ከነ ሙለታ ጋር ምናምን ስንወያይ ገላትያ ምዕራፍ 5 ከቁጥር 19 ጀምረው የስጋ ስራ የተገለጠ ነው የሚሉ ነገሮች አይ እሱ ክርስቲያን ቢሰራቸውም ድህነቱ አያጣም አይነት ነገር እነዚህ እየተነገሩ ያሉ ለአህዛብ ነው ከክርስትና ውጪ ላሉት ነው አይነት ነገር፣ ወይም ደግሞ ለአይሁዳውያን ብቻ ነው። አይሁዳውያን ሕግ ተሰጥቷቸው ስለነበር ክርስቲያኖች ግን ቢሰሩትም ባይሰሩትም የሚል በጣም የተሳሳተ የመጽሐፍ ቅዱስ መረዳትና ማብራሪያ ስላላቸው በጣም ከባድ ነገር ነው እና ምን ብሎ ሲመልስ ነበረ ያው ወንጌላውያን ወይም ደግሞ ፕሮቴስታንቶች ማለት መልከ ጥፉ በስም ይደግፉ ነው ወንጌላውያን ብለው ነው ራሳቸው የሚጠሩት። በሚገርም ሁኔታ ትክክለኛ ወንጌላውያን እኛ ነን። በነገራችን ወንጌል የሚያምን ከሆነ ትርጉሙ ማለት ልክ አሁን ኦንሊ ጂሰሶች ራሳቸው የሐዋርያት ቤተክርስቲያን ብለው ይጠራሉ። ሐዋርያዊ ትምህርት ይዘናል እንደማለት ነው። ግን በጣም የሚያስቅ ነው። የትኛውም ሐዋርያ የነሱን ትምህርት የትኛው ሐዋርያዊ አበው የነሱ ትምህርት አይይዝም። ግን ራሳቸው ሐዋርያዊ ወይም ደግሞ ሐዋርያ ቤተክርስቲያን ብለው ስለጠሩ ትክክልም ሐዋርያውያን ማለት ናቸው፣ ወይም ደግሞ የሐዋርያት ትምህርት ይዘዋል ማለት አይደለም። ልክ እንደዚያ ወንጌላውያን ስላላችሁ ወንጌል አማኞች ልትሆኑ አትችሉ። ኦኬ ስም ስለያዛችሁ የምርም ወንጌል ታምናላችሁ አያስብላችሁም። ኦኬ ሶ እና እኛ የምንታወቀው በስነ ምግባር ነው ምናምን አይነት ነገር ማለት ይሄ በጣም ራሳችሁ ማለት ሁላችሁም አይደለም አክቹአሊ። እሺ ይሄን ስናገር ይሄንን አይነት ኦፖርቹኒቲ ወይም ደግሞ እንደዚህ አይነት ትምህርቶች የሚከፍቱ የፕሮቴስታንት ዲኖሚኔሽኖችን ነው ሞር እየተናገርኩ ያለው እና ዶክተር ስዩም ይመስለኛል አይደለ ይሄ ማሙሻ የሚባለው ማለት ነው። እሱ ከዚህ በፊት በግልጽ ተናግሯል። በፕሮቴስታንት ቸርቾች ማለት ነው እስከ ራሳቸው እስከ ቸርች ማቋቋም ደረጃ ድረስ ሊደርሱ እንደነበር ኦኬ አንድ ቸርች ውስጥ ይሄ ቪዲዮ የተቀመጠ ነው። በነገራችን ላይ አይ በማስረጃ ሳዩ ከተባለ ቀጥታ ከፍተን ማሳየት የምንችለው እና እስቲ እንደዚህ ግብረ ሰዶማዊነትን የምትቀበሉ ወይም ደግሞ እንደዛ የሆናችሁ አባላት ከቸርቹ ውጡ ሲባል እንዳለ ኦልሞስት የቸርቹ አባላት ወጥተዋል። እንደዛ የሆናችሁ ውጡ ሲባል የቸርቹ አባላት እንዳለ ወጥተዋል እና በጣም ነው የደነገጥነው። ጥናት ሲደረግ የፓስተር ልጆች ምናምን ፓስተሮችም ጭምር እዛ ህብረት ውስጥ አሉ እና በውስጥ ለውስጥ እየሰሩ ቸርች ለመሆን ኢትዮጵያ ኦፊሻሊ ይሄንን የሚቀበሉ የሆሞ ወይም ደግሞ የግብረ ሰዶም ተከታዩ ቸርች ለመክፈት ራሱ ውስጥ ለውስጥ እየሰሩ እንደነበር ኦኬ የተደረሰበት እውነት ነው። ሶ በጣም ጥንቃቄ የሚፈልግ በጣም ትኩረት የሚፈልግ ነገር ነው ይሄ እንቅስቃሴ ማለት ነው። ይሄ የመካነ ኢየሱስ ፓስተር ትልቁ መላጣው የምታውቋቸውም ከሆነ ይሄ እንቅስቃሴ በጣም ትኩረት ካልተደረገበት በቸርች ደረጃ ነገ ኦፊሻሊ ወጥተው በቃ እኛ ተመሳሳይ ጾታ ግንኙነት የምንደግፍ ክርስቲያኖች ነን የሚል በውጭዎቹ የምታዩት ይሄ ኦፊሻሊ አሳይ ዲክላሬሽን የሚጠቀሙት ነው። ባይዘው እንደውም በቸርቾች ደረጃ ሆሞሴክሹዋል ሆነው ጋብቻ ማድረግ ለሚሳናቸው ወይም ደግሞ ለአቃታቸው ሰፖርት እናደርጋለን በቸርች ደረጃ የሚሉ ቸርቾች ውጩ ኦፊሻሊ እንደዚህ አይነት እንቅስቃሴዎች እያደረጉ ነው።
ይሄንን ግን ውስጥ ለውስጥ ኢትዮጵያ ላይ አሁን በደንብ ካልተሰራ ክርስትናችን ላይ በደንብ ካልሰራ ነገ ኦፊሻሊ መጥቶ እንደ ውጮቹ የማይሆንበት ምንም ምክንያት የለም እና ለዚህ እንቅስቃሴ ሞር ኢትዮጵያ ውስጥ እንዳይገባ እየተከላከለ ያለው አሁንም ምንድነው የኢትዮጵያ ቤተክርስቲያን የሰራችው ስራ ነው። በቃ ሃይማኖቱን ባህል አድርጋ ስላስጠበቀችው ህዝቡ ያ ጸያፊ ነው። በፕሮቴስታንትም ዘንድ አሁን እየተሸረሸረ ይሄ የውጩ እንቅስቃሴ ምናምን ኢትዮጵያዊነቱን ባህሉን እያጠፉ የውጩን ባህል ሃይማኖታዊ የሆነውን ባህል አጥፍተው ውጫዊ የሆነውን ባህል አዳፕት እንዲያደርግ ካደረጉት በኋላ ህዝቡ ከዛ በቀላሉ እንደዚህ አይነት እንቅስቃሴዎች ለማስገባት በጣም ቀላል ነው። ግን አሁን በህዝቡ ላይ ቤተክርስቲያን የሰራችው የሚያስደንቅ ባህልም ትምህርት ማለት ሃይማኖቱ ባህል እንዲሆን ማለት አሁን በስነ ምግባር በህይወትም ክርስትናው እንዲመስል አድርጋ ነው ቤተክርስቲያን ህዝቡን የሰራችው። ለዛ ነው የተመሳሳይ ጾታ ግንኙነት አጸያፊ እንደሆነ በህዝቡ የተሰራ በቤተክርስቲያኒቱ ስራ በቤተክርስቲያኒቱ ባህል ሃይማኖቱን ባህል አድርጋ በመስራቷ ነው ማለት። ይሄንን ባህል እየጠፋ እየደበዘዘ የውጮቹን አዳፕት እያደረግን ሞደርን ይሄ ምንድነው ይሄ ግሎባላይዜሽን ወይም ደግሞ ዘመናዊነት በሚመስል መልኩ የሰው አእምሮ እየታጠበ ከሄደ በኋላ እንደዚህ አይነት አስተሳሰቦች ለማስገባት በጣም ቀላል ናቸው እና በቅርቡ አሁን እኔ ዩቲዩብ ላይ የሰራሁት ቪዲዮ ነበረ። አንድ ፕሮቴስታንት ነው እና ሆሞ ሴክሹዋልም ነው እና ላይቭ ከፍቶ